ማየት ፈልጋለሁ ያንቺን ፕሮግረስ እኔም አንተን ሄልፕ ማድረግህ መንገድ ካለ አግዝሻለሁ እኔም አይቲ ስለሆነ የተማርኩት I know a little bit about coding so ቢያንስ ኮንተንሽ አግዛለሁ ቻቺን ጌም ስንጫወት ይሄንን ፎቅ እንደይሰሩት ይሄንን ሂል እንደይሰሩት ምናምን ብለን ጠይቀና ቃለን አይደለ ሁላችንም እኔም እነ ዊቻርን ሲጫወት እነ GTA እነ PUBG ምናምን ሲጫወት እንዴት እንደሰሩት በቃ ሁሌ ኩዌስችን አረጋለሁ ራሴንና ዛሬ ማሳያችሁ እንዴት ፎርትናይት ላይ ፎቆችን መስራት እንደምትችሉ ነው ማሳያችሁ ሊትራሊ ፎቆች በእንጨት ምናምን ወይ በድንጋይ ምናምን ሲሆን እንዴት ለፎርትናይት እንዴት ፎቆችን አስተካክለው እንዴት እንደሚሰሩ ነው ማሳያችሁ እሱንም ዛሬ የሚያሳየን ናዲ ኤፍ ምርጥ የፎርትናይት ጌመር ነውና በጣም ይመቻችኋል በየገምታለሁ እንዴት እሱ እንደሰራ ያሳየናል ማለት ነው አዲስ አበባ ይወላችሁ የኢትዮጵያን ጌም ነው ይሰራው ይሄ ልጅ ባለፈው ቪዲዮ ሰርቼላችሁ ጽድቅ ያለ ቪዲዮ ነው ይሰራው እና በጣም ጎበዝ ነው አይታችሁታል ላሊበላን ምናምን አክሱም እዚህ ጋር አለች እዚህ ጋር ደግሞ ፍየል አለች ከማን ቦይ ልጅ ይችላል ይሄንን ይሰራው ዩኒቲ ነው ይሰራው ምናምን ብሎ ስክሶና እና ጋይስ ጌመር ዲቨሎፐሮች ቀንሳችኋል እና የምትሰሩ ሰዎች ካላችሁ ኮንታክት አድርጋችሁ እኔም ሄልፕ ባረጋችሁ ደስ ይለኛል ቢያንስ እንኳን ዲቨሎፒንግ ላይ ሄልፕ ባላረጋችሁ እቃችሁን በደንብ ሰው እንዲያቀላችሁና ሪል ሰው ሄልፕ እንዲያደርጋችሁ ሪች አድርሳችኋለሁ ይገምታለሁና ለምንድነው ላይክ መጀመሪያ አካባቢ ላይ አቢሲኒያ ጌመር ያስገባው ልትሉ ትችላላችሁ አው እውነት ነው ታይትል ላይ ማንባቸዋል በጣም አቢሲኒያ ጌመር በጣም አመሰግነው ፈልጋለሁ ምክንያቱም ከሆነ አመታት በፊት እንግዲህ የተወሰነ ቪዲዮስ ፖስት ማድረግ ጀምሮ ነበር አሁን ኦልሞስት እንደማቆም ነገር ብሏልና አዳዲስ ክሬተሮች ካሉ እንደዚህ ማፕ ዴቨሎፕ እንደዚህ ጌም የሚሰሩ ሰዎችን ሰፖርት ያደርግ ነበርና እኔንም ራሱ ዛሬ እኔ ለመድረስ እዚህ ወይም ደግሞ አዳዲስ ዩቲዩበሮች አዳዲስ ሰብስክራይበሮች ምናምን ለማግኘትም ትልቁ ቁልፍ አቢሲኒያ ጌመር ነውና በዛ መንገድ በጣም አመሰግነው ፈልጋለሁ ያ ማለት ታስተውሱ እንደሆነ ላይክ ፎርትናይት ላይ የራሴ ማፕ ከሰራን በኋላ ምናምን ነው በደንብ ተውቃችን ምንም ነገር እየሰፋ የመጣውና ከሁለት አመት በፊት ምናምን ነገር ማለት ነው ሶ የኔ ሐሳብ ምን ነበር እነዛ ማፖች ለመስራት ብዙ ነገር የነበረኝ ያንን ኤክስፒሪየንስ አልነበረኝም ዕውቀት አልነበረኝም ነገሮችን ግን ላይክ ኢትዮጵያ ውስጥ የሆነ የራሳችን የሆነ ነገር ሊሆን በጣም ፈልግና ማኝ ነበርና እነ አኩኩሉ የተለያዩ እንደዚህ ጌም ዴቨሎፐሮች ምንም ካፕቴን ራሱ የሰራባቸው ሪአክሽን ያደረገላቸው ራሱ ዴክሬት በጣም አሪፍ ስራዎችና ለምን ደሞ እኔም የራሴ ምን ነገር ነበርኝና ፎርትናይት ላይ በጣም ብዙ ነገር ለማድረግ ሞክሬያለሁ እንደምታውቁት ለረጅም ጊዜ ፎርትናይት ላይ ኮሚኒቲውን ቢልድ አፕ ለማድረግ ሞክሬያለሁ ቲሙን ለማንሳት ማለት ነው ሶ ይሄን ቪዲዮን ስትጀምሩት ደግሞ ተሰልተሉ እንግዲህ አሁን ቪዲዮ የምታዩ ከሆነ እንደ ብሮድካስት ነገር ብለን ያዘው ወይ ደግሞ በቃ ብቻ እኔና እናንተ ነው በደንብ የምናወራበት ማለት ነው ጥያቄና መልስ ካላችሁ እንግዲህ ጥያቄያችሁን ኮሜንት ላይ አስቀምጡልኝ በቀጣይ ቪዲዮዎች መልስላችኋለሁ ማለት ነው ሶ ይሄን ቪዲዮ እንደ ኖርማል ለምንድን ያላስኩት ምክንያቱም just እንዴት እናሳለፉትና የተወሰነ ነገሮች መናገር ስላለብኝ ነው ማለት ነው በተጨማሪ ደግሞ በዚህ ቪዲዮ ምን ታገኛላችሁ ምክንያቱም ስኪፕ ወይ ደግሞ ነገር እንዳይበዛበት ምን ታገኙበታላችሁ መጀመሪያ ልንገራችሁ ሶ በመቅድሚያ ይሄ ማፕ እንዴት ነው የሚሰራው እንዴት ነው ዳውንሎድ የምናደርገው በሁለተኛ ደረጃ ደግሞ just ማፑ ላይ እንዴት ነው ዳውንሎድ አድርገን የምንገባው እንዴት ነው የምንጫወተው በመቀጠል ደግሞ ለኛ ምን ይጠቅመናል ሶስተኛ ደግሞ እንደ ኮንተንት ክሬተር እንደ ዩቲዩበር እንደ ቲክቶከር ይሄ ነገር ብንቀላቀል ደግሞ ምን ትርፋማ እንሆንበታለን ምን ነገሮች እናገኝበታለን የሚለው ነገር በደንብ ኤክስፕሌን አደርግላችኋለሁ ማለት ነው ሶስተኛ ነገር ላይ ደግሞ አንዳንድ ነገሮች ደግሞ አፕዴት አደርጋችኋለሁ በሱ ሞቲቬሽን ምናምን ነገር ወደዚህ ለመድረስ ሞከርኩኝ ማፖችን መስራት ጀመርኩኝ ምናምን ነገር ግን GTA I mean ፎርትናይት በጣም አመርቂ ይሎልኛል አልቻለም ሊያ ማለት የሆነ ሊሚት አደረገኝ የሆነ ኤክስፒሪየንሱ ላይ ማፕ ክሬት ላይ ምናምን ነገር ሊሚት መሆን ጀመርኩኝና አሁን አንሪል ኢንጂን ከፎርትናይት ጋር ኮላብ ከማድረጋቸው በፊት ነው ሙሉ ለሙሉ የፎርትናይት ስራ ያቆምኩት ማለት ነው ስለዚህ ከተወሰነ ጊዜ በኋላ ነው እንደዚህ የመጣሁት ከዛ አንሪል ኢንጂን ለረጅም ጊዜ መስራት ጀመርኩኝ ቱቶሪያሎች ማይ ጀመርኩኝ ምናምን ኤቭሪቲንግ ሰልፍ ቶት ነው በራሴ ነው ኤቭሪቲንግ ኮርስ መውሰድ ጀመርኩት እነዛ ስልጠናዎች ከጨረስኩ በኋላ እንግዲህ በቃ አሁን just ራን ማድረግ ይችላል የሚል ነገር መጣልኝ ማለት ነው ሶ የራሴን የሆነ የመጀመሪያ የሆነ ዞምቢ ጌም ነው የሰራሁትና ለኤፍኬ ቲም በደንብ ተሳያቸው ነገር ነበር ሶ ምንድነው እዚህ ያጋጠመኝ ነገር ማፕ ፐብሊሽ የሚባል ነገር አለ ወይ ደግሞ ሰርቨራችሁን ወይ I mean ሰርቨር ሳይሆን ጌም ለምሳሌ አሁን የሆነ ሲዲ ካላችሁ ወይ ደግሞ ላይክ ለምሳሌ GTA ራሱ ካምፓኒው ለፕሮሞሽን ለፐብሊሸር ለምናምን በጣም ብዙ አይነት ፔመንቶች ያስፈልጋሉ ወይ ደግሞ ስፖንሰርሺፕ ያስፈልጋቸዋል እንደኔ ደግሞ ያለ ማድረግ በጣም ከባድ ነው ወይ ደግሞ ረጅም ጊዜ ይፈልጋል
ስለዚህ ያለኝ አማራጭና ቀላሉ መንገድ ፎርትናይት ላይ እንግዲህ ማፕ ክሬት አድርጋችሁ አታች የሚደረገው እንግዲህ በማን ነው በፎርትናይት በኩል ነው ማለት ነው ስለዚህ GTA ሳለው ሲስተም የሚለው ነገር መጣልኝ ከዛ 5M የሚባል ሰርቨር ተዋወቅኩኝ ማለት ነው ሶ 5M ምን ከገባው በኋላ እንግዲህ የተለያዩ አርፒ ጌሞች መጫወት ጀመርኩኝ ለረጅም ጊዜ ለእናንተ የተወሰኑ ኮንተንቶች ሰራ ነበር ከዛም በኋላ ደግሞ ቲክቶክ ላይም ብዙ ነገሮች መቅረጥ እንትናልኩኝ በጣም አሪፍ ያዝናና ነበር ከዛ በኋላ እንግዲህ ለምን ራሴን በቃ ነው አሁን ይሄ ነው ታይሙ የሚል ነገር መጣልኝ ለኦልሞስት አላሻችሁም አርፒ ማለት ወይ ደግሞ ሮል ፕሌይ ያደረኩት ኦልሞስት ለ10 ወር ያህል ነውና ኦልሞስት 10 ወር 11 ወር ኦልሞስት አመት እየሞላኝ ነውና ያን ያህል ጊዜ ነው አርፒ ያደረኩት በጣም ብዙ ኤክስፒሪየንስ አድርጌበታለሁ ሶ እናንተ ደግሞ ለምን ኤክስፒሪየንስ አታደርጉበትም ለእናንተ ደግሞ ይሄ ነገር በደንብ ብዙ ነገር ለምን ሰፖርት ያደርጋችሁ የሚለው ነገር መጣልኝ ማለት ነው ሶ እንደኔ ሐሳብ ነው ወይ ደግሞ እንደኔ አሁን እቅድ እንዳለው ለመጀመሪያ ለሆነ ወይ ደግሞ አዲስ ኮንተንት ክሬተርም ሆነ ከሆነ ጊዜ በኋላ የሚመጣል ምን ይችላል ኮንተንት ክሬት ማድረግ ከፈለገ ወይ ደግሞ ወደ ኮንተንት መምጣት ከፈለገ ወይ ደግሞ አዲስ ቪዲዮዎች መስራት ከፈለገ ብዙ አጋጣሚዎች ብዙ ነገሮች አድቫንቴጅ ይከፍትለታል ብዬ አስባለሁና ስለዚህ በመጀመሪያ በደንብ ዲቴል ከመሄዴ በፊት ማፖቹን ሰራቸው ወይም ደግሞ ክሬት አደርጋቸው ብቻዬን ካደረጉት ዳው በጣም ዲፊካልት እና አንዳንድ ኮድ ላይ ጋይድ ያደርጉኛሉ ዲስኮርድ ላይ ማለት ነው ሰፖርት ያደርጉኛሉ ኢቭን አሁን ምንን የኔ ሞዴሬተሮች ምናምን ዲስኮርዲን ሰፖርት የሚያደርጉኝ ናቸውና እና ከዚህ በፊት አርፒ አብሬያቸው ማድረጋቸው የውጭ ሀገር እንትኖች ነበሩ ከነሱ ጋር ኮኔክሽን በማድረግ ጥያቄ ኮሽን ማድረግ ጀመርኩኝ ይሄ እንዴት ነው የሚሆነው ይሄ እንዴት ነው የሚሆነው ይሄ እንዴት ነው የሚሆነው አዛው ነው ይሄ እኮ እንደዚህ ነው የሚሆነው ይሄ እኮ ነው ሲለው ኦኬ ይሄ ነገር እንደዚህ የሚሆን ከሆነ ማለት እኔ አልጽፍም እንዴት መስራት አልችልም የሚል ነገር መጣል በጸቃጥታ ቡም ወደ ማፕ ወደ መስራት ገባው ማለት ነው ሶ ማፕ ክሬት ማድረግ ከጀመርኩ በኋላ አሏሻችን በጣም ብዙ አፕ ኤንድ ዳውን አለው ያለቀስኩባቸው የሳኩባቸው የተዝናናውባቸው ብዙ ያጋጠሙኝ ነገሮች ነበሩ አብዛኛውን ግን ያዘንኩባቸውና የተከፋውባቸው ጊዜዎች ይበዛሉ ምክንያቱም እኛ ሀገር ጌም ዴቨሎፐር ወይ ደግሞ ኮንተንት ክሬተር ማግኘት ወይም ደግሞ እንደዚህ አይነት ነገር ላይ በደንብ በቃ የሆነ ዲፕ ዳውን የሆነ ሰርቨር ክሬት አድርጎ የሆነ ነገር ያገዘኛል ብሎ የምታስቡት ሰው እናንተን ማግኘት በጣም ከባድ ነው ስለዚህ ማፖችን ክሬት ማድረግ ጀመርኩኝ ኮዶችን መጻፍ ጀመርኩኝ ምናምን ነገር አንዳንድ ነገሮች ታክሲ ያደርጉ እንደነገርኳችሁ በዛ አይነት መንገድ ነው ጨማሪ ደግሞ ቲቶሪያሎችም አይ ነበር ቪዲዮዎች በነዛ ጋይድ በመደረግ ብዙ ነገሮችን መስራት ቻልኩ ማለት ነው ከዛ በጣም ከባዱ ነገርና የትም ቦታ ማንንም ሰው አይነግራችሁም ምክንያቱም ሰርቨር እንዴት ነው ለሆስት የሚደረገው በራሳችሁ ነው ፊግር አውት የምታደርጉት ወይ ደግሞ አንበባችሁ በመናምን ነገር ነውና በጣም የጠቀመኝ ነገር በትምህርት ከመጣን በጣም የጠቀመኝ ነገር ትምህርት እንግሊዘኛ ማወቂ በጣም ጠቅሞኛል አላሻችሁም በተለይ ሪዲንግ ጀስት ኮሚኒኬሽን ብዙ ነገሮች ዛሬ ለመድረስ ብዙ ነገር ጠቅሞኛልና በትምህርት ላይ ካላችሁ ትምህርት ላይ በተለይ ሃይ ስኩል ላይ ገና ኤሊሜንተሪ ላይ ካላችሁ የእንግሊሽ ዕውቀታችሁን በጣም አዳብሩ በመታገኙት አጋጣሚዎች በመታገኙት አድቫንቴጆች እንዳለ እንግሊዘኛ ለማወቅ እኔ አውቄያለሁ ጨርሻለሁ እጅን ተጠብያለሁ ያልኩ ሳይሆን ገና ብዙ ይቀረኛል አላሻችሁም እንግሊዘኛ ላይ ገና 2 ነጥብ ምናምን ነገር ነው አወቅኩ ብዬ ማሰበው ገና ትንሽ ነው በጣም ብዙ አላውቅም ግን ያ ራሱ ስቲላውን ጥቅም እንዳገኝ አድርጎኛልና ከሰው ጋር እንዴት ኮሚኒኬት ማድረግ እንዳለብኝ ታይፒንግ ማስረዳት ምናምን ነገር አይ ኖ ለእንግሊሽ ፎር ኢትዮጵያ ትምህርታችን የኛ ጀስት እንግሊዘኛ በጣም የተመታ ነው የአፍሪካ እንግሊዘኛ ግን አትሊስት ሰልፍ ቶትም ለማድረግ ሞክሩሳቸውን ለማሰልጠን ሞክሩ ማትስ ላይ ምናምን ነገር ያው አቃለው ግን ማትስ ካልኩሌሽን ምናምን ነገር በደንብ ልመዱ በተለይ እንደዚህ ኮዲንግ ምናምን ነገር በደንብ አድቫንስ አልወሻችሁም በጣም ላር ኦፍ ማኒ ማግኘት ትችላላችሁ በጣም ላይክ ላይፍ ቼንጀር የሆነ በአንድ በሁለት ስራ በ3 በ4 ቀን ውስጥ በጣም ላር ኦፍ ማኒ ማግኘት ትችላላችሁ አልወሻችሁም ጄኔሬሽኑም ወደዛ እየሄደ ስለሆነ ከናንተ ብዙ ነገር ይጠበቃልና በዚህ ነገሮች ላይ በሁሉም ትምህርት ጎበዝ ሆኑ ፍላጎታችሁ ባለው ነገር ላይ ግን ኮመንሊ የሚባለው ኮመን ኮርስ ነው የሚባል ነገር የለም ግን እንደዛ የምትወስዷቸው ላይ ሃይ ስኩል ላይ ዩኒቨርሲቲም ላይ ብትሆኑ በቃ ማንኛችሁም ጀስት ያን ትምህርት በደንብ ወሰድ አለባችሁ ማለት ነው ያ በደንብ ይጠቅማችኋል ሶ ኤክስፒሪየንስ ካደረኳቸው ነገሮች ውስጥ ምንድነው ያው እንደነገርኳችሁ ዳታቤዝ ክሬት የራሴ ማድረግ ከዛ ለሰርቨር ሆስቶቹ ማቀበል አለብኝ ያን ከሰጠው በኋላ ነው ማንንም ሰው እንደ ፎርትናይት ልክ ሰርች አድርጋችሁት በአምላችሁ መግባት የምትችሉት
ለሰርቨር ሰጣቸው ነውና በጣም ረጅም ጊዜ ወሰደብኝ ኦልሞስት ወሬ ወሰደብኝ ዳታቤዝ ራን ማድረግ ነገር ላይ ነበር ከዛ ሆስት ማድረግ ነበር ሻውት ይሴ ያለ ይሴ እንግዲህ ሂማፕ አናው ላይክ ሊሳካ ይችላል ነበር በሱ ሰፖርት ብዙ ነገሮችን አሳክተናል ማለት ነው ሶ ይሄ ነገሮች ራን አደረግን ከዛም በኋላ ዛሬ ያለንበት ደረስን ማለት ነውና አላሻችሁም ልክ የኢትዮጵያን ባንዲራ ልክ ሳይሆን እንግዲህ ያለኝ እስቲ ቪዲዮ ካለ በደንብ ላሳያችሁ ይችላልውና ቪዲዮ ኤዲት በደንብ ካደረኩት ማለት ነው ልክ ባንዲራው እንዳየው በቃ I can't believe ሚሊዮን ሰው እየተቀበላችኋል ያን ያህል ነው ኤክስፒሪየንስ ያደረኩበትና በጣም ደስ ይል ነበር በጣም አሪፍ ነገር ሶ በመቀጠል እንግዲህ እንዴት ነው ይሄ GTA ዳውንሎድ የምናደርገው ወይ ደግሞ ከየት ዌብሳይት ነው ዳውንሎድ የምናደርገው የሚለው ላስረዳችሁ ሶ ይሄ ዳውንሎድ የምታደርጉት ሶ አሁን ስክሪን ላይ ያሳያችኋለሁ ዌብሳይቱም እንደሚባል ከዛ ዳውንሎድ አድርጌ ያሳያችኋለሁ ከዛ እንዴት እንደምትጭኑ አሳያችኋለሁ ከዛ ኤቭሪቲንግ ስቴፕ ባይ ስቴፕ እንዴት እንደምናደርገው አሳያችኋለሁ ጀስት ተከታተሉኝ እኔ አንድ ባን እንትን ላችኋለሁ ጋይድ አደርጋችኋለሁ ማለት ነው እናደርገው አሳያችኋለሁ ጀስት ተከታተሉኝ እኔ አንድ ባን እንትን ላችኋለሁ ጋይድ አደርጋችኋለሁ ማለት ነው ኦኬ ሊንኩን እንግዲህ ዲስክሪፕሽን ላይ አስቀምጥላችኋለሁ ማዳውንሎድ ማድረግ ከፈለጋችሁ ማለት ነው ዞና ዙኑ ዛን ZONA ይባላል በጣም ከባድ ነው ሶ ይሄ እንግዲህ one of the best ካጋጠሙኝና ሙቪዎች ስፖርቶች ጌምሶች በቃ every single thing for free የምታገኙበት ነው ፔመንት የምትከፍሉባቸው ነው ይችላል ይሄን ቪዲዮ እንደውም ቲክቶክ ላይ ሁላ መስራት ሳይጠበቅብኝ አይቀርምና በጣም ቤስት ዌብሳይት ነው ላሳያችሁ ከፈለጋችሁ እንግዲህ ይሄን ቪዲዮ ላይክ ማድረጋችሁ እንዳትረሱ ብላችሁ ላይክ እንትን ትሆናላችሁ ማለት ቋጣሪ ትሆናላችሁ ለማንኛውም አፑ ይሄን ይመስላል ማለት ነው ወይም ደግሞ ዌብሳይቱ ይሄን ይመስላል ደስ የሚለው ፓርት ዳውንሎድ አድርጋችሁት አካውንታችሁ ጋር ማገናኘት ትችላላችሁ ላይክ አካውንት ክሬት አድርጋችሁ እናንተ ጋር ማስቀመጥ ትችላላችሁ ማለት ነው ሶ ፍሪ ቱ ዳውንሎድ ነው ደስ የሚለው ፓርት ፍሪ ቱ ዳውንሎድ ነው ላይክ that's what I'm like ሲሪየስ ሙቪዎች ከ10,000 በላይ ያለው ጌሞች ደግሞ ሶሪ ከ1400 በላይ ጌም አለው ቲቪ ሾዎች ደግሞ ከ150 በላይ ቲቪ ኤክሳይትድ ነኝ ይሄ ለእናንተ በማሳየቴ ሬዲዮ ጣቢያዎች ምናምን የስፖርት ላይቭ ማየት የምትፈልጉ ከሆነ this website is crazy man so አሁን ዳውንሎድ እናደርጋለን አብረን የምታደርጓቸው ሜቶዶች አሉት ዳውንሎድ እንዴት እንታደርጉት ምናምን ነገር ይመጣላችኋል ሶ ቀጥታ ዳውንሎድ ማድረግ ትችላላችሁ ማለት ነው ዳውንሎድ ያደርግላችኋል ኦልሞስት 183 ሜጋባይት ማለት ነው ስክሪን ላይ እንደምትመለከቱት 183 ዳውንሎድ ያደርግላችኋል ያን ዳውንሎድ ካደረጋችሁ በኋላ ቀጥታ መጠቀም ትችላላችሁ ነገር ደግሞ ይሄ ነገር በአንድሮይድም በአይፎንም ማግኘት ትችላላችሁ ስክሪን ላይ አሁን ነው ዲስከቨር ያደረኩት አንድሮይድ ላይ የምትፈልጉት ከሆነ አንድሮይድ ላይ ያለላችሁ እዚህ ጫፍ ላይ ማሳየት እንዲያናል ብዙ እንትን አልችልም እዚህ ጋር አንድሮይድ የሚላለ ወይ እዚህ ጋር ደግሞ አይፎን የሚላለ በዊንዶው የምትፈልጉን ከሆነ በዊንዶው ማለላችሁ በሌላ ቋንቋ ነው ትራንስሌት ማድረግ የምችል ከሆነ ነው ግን ሙቪዎች ማየት የምትፈልጉ ከሆነ ZONA ብላችሁ ሊንኩን ዲስክሪፕሽን አስቀምጥላችኋለሁ ራሳችሁ ዲስከቨር ማድረግ ትችላላችሁ ብዙ ነገሮች ኦኬ ስለዚህ እንግዲህ አሁን ዳውንሎድ አድርጎ ጨርሷል ማለት ነው ስለዚህ ራን እናደርገዋለን ከዛ ፍቃድ እንሰጠዋለን ፍቃድ ከሰጠነው በኋላ ዩቱ ጋር ማግኘት እንደምንችል ኤቭሪቲንግ ይነግረናል ማለት ነው ቋንቋ ቢቀየርና ለውን ነገር መጠቀም ምችል ፒስ ነበር ግን አሳስበኝም ስለ ቋንቋ ዋናው ምንድነው ፋይሉና ጀስት ጌሙን ዳውንሎድ ማድረጋችን ነውና ስለዚህ እንደ ዌብሳይትን መጠቀም ትችላላችሁ እንደ አፕ ማድረጋችሁ መጠቀም ትችላላችሁ ማለት ነው ግን ዳውንሎድ አድርጋችሁ ብትጠቀሙት one of the best ነውና አሁን ኢንስታል ያደረኩት ነው ላውንች እናደርጋለን ማለት ነው ስለዚህ ይሄን ይመስላል ማለት ነው ስክሪን ላይ ዳውንሎድ አድርጌ በሰዓት አሳይቻችኋለሁ ይሄን ይመስላል ማለት ነው ስለዚህ አለው እናደርግለታለን ዲፌንድ ኦኬ ስለዚህ አሁን ጌምስ ነው የፈለግነው ማለት ነው ምን ትፈልጉት አይነት ጌሞች እንዳለ ኤቭሪቲንግ እዚህ ጋር ማግኘት ትችላላችሁ ማለት ነው ስለዚህ አሁን የፈለኩት ጌም GTA ነው ማለት ነው GTA 5 ስለዚህ GTA Grand Auto Vice City እዚህ ጋር ታገኙታላችሁ ማለት ነው ኤቭሪቲንግ በስነ ስርዓት ምንም ያልተገላበጠ ምን ያላለ ኤቭሪቲንግ በስነ ስርዓት ታገኙታላችሁ ማለት ነው ደስ የሚለው ፓርት ደግሞ ያን ያህል ትላልቅ ጂቢዎች አይደሉም ትንሽ ጂቢም ነው ግን እነዚህ እንዳታወርዷቸው እዚህ ጋር የምታዩቸው ነገሮች እና ነገር እንዳታወርዱ ይሄ ላይ እንደ ሞድ ወይ ምናምን ነገር ነው የሚሆኑት ግን ዋናው ፋይል 39 ጂቢ ነው ጀስት ከላይ የምታገኙትን ብቻ 39 ጂቢ ዳውንሎድ አድርጋችሁት ከዛም እንደምታደርጉ ላሳያችሁ ይሄን ዳውንሎድ ካደረጋችሁ በኋላ ማለት ነው ሶ እዚህ ጋር ተመጣጣላችሁ ዳውንሎድ አድርጋችሁ ይሄን ብቻ አይደለም እስቲ ሊሚትለስ ላይክ you can actually find 1400 ምናምን ጌም ማለት that would be crazy ማለት ነው damn የምትፈልጓቸውን ጌሞች በቃ ዳውንሎድ ማድረግ ትችላላችሁ if you want to create a content ሌላም the Witcher ላሳያችሁ ካሜራን ከፍ አድርጌ
the witcher is here so ዳውንሎድ የምትፈልጉ ከሆነ the witcher አለላችሁ ሌሎች ጌሞች በደንብ ባላቃቸውም ግን among us ራሱ አለ that would be great even it actually works like multiplayer ራሱ ይሰራሉ like mortal combat here is what it is like cook ማረግ ከፈለጋችሁ ማለት ነው look ታያችኋል እዚህ ጋር it is what it is it is what it is like cook ማረግ ትችላላችሁ ማለት ነው so I don't know የናንተ limitless ምኑ ጋር እንደሆነ GTA በፈልጋችሁት ማግኘት ትችላላችሁ Assassin's Creed everything actually work even ሙቪዎች የምትፈልጉ ካላችሁ ራሱ actually run አዳዲስ ሙቪዎች እዛው play ማየት ትችላላችሁ ማየት ትችላላችሁ መጠቀም ትችላላችሁ ምን ማድረግ ትችላላችሁ እስካሁን ለማን ነገርከኝም ያው ቪዲዮ መስራት አልቻልኩም I'm sorry ተረታችሁ ያላል ወዳችኋለሁ ግን I'm sorry በጣም ይሄን መስራት ስላልቻልኩኝ as you can do whatever you want serious ሙቪዎች የምትፈልጉ ከሆነ ምናምን ነገር that actually work promotion ያን ያህል አልሰራበትም ለማንኛውም just ዳውንሎድ የምትፈልጉ ካላችሁ just ዳውንሎድ ማድረግ ትችላላችሁ ማለት ነው ስለዚህ GTA ነው የምንፈልገው GTA ዳውንሎድ ታስጀምሩታላችሁ ማለት ነው ይሄን አርጋችሁ ማለት ነው አሁን ምነግራችሁ ነገር ልብላችሁ አዳምጡኝ እሺ GTA ዳውንሎድ ካረጋላችሁ በኋላ ግዴታ ማድረግ የሚጠበቅባችሁ ነገር አለ ያን ነገር ካደረጋችሁ it's actually not working ይሄን ቪዲዮ እስከ መጨረሻ ድረስ ካላያችሁት it's not working ወይ ደግሞ ባል ትደረጉ ይችላልችሁ ይሄ ነገር ራሱ ብዙ ነገር ላይ ያጋጥማችሁ ይችላል ስለዚህ almost አሁን GTA 6 ሊወጣ ስለተባለ ወደ 25-30 ዶላር እየገባ ነው አንድ የGTA እንትን ማለት ነው በPC ማለት ነው Epic Games ላይ ራሱ እዚህ ጋር በነፃ መታችሁ ዳውንሎድ ማድረግ ትችላላችሁ ማለት ነው it's actually works ለሁሉም መጠቀም ትችላላችሁ ማለት ነው almost 9 ነጥብ ምናምን ሬት አለው ብዙ ሰው ዳውንሎድ አድርጎታል ብዙ ሰው ተጠቅሞታል ትሬለሩ አለው ማየት የምትፈልጉት ፒክቸሮች ምናምን ነገር like ኦንላይን የምትጫወቱ አይደለም ባይዘይ ሚሽን ጌሙ ራሱ ዳውንሎድ አድርጋችሁ መጫወት ትችላላችሁ ለዚህ 100 ምናምን ጂቢ አይደለም ብዙዎች ስስቁብኝ ነበር 100 ምናምን ጂቢ ዳውንሎድ አድርገው ናቲ ነገር ያላችሁ ነበር እዚህ ሎጊን ማድረግ ትችላላችሁ ሲስተማችሁ በደንብ ፕራይቬት እንዲሆን የምትፈልጉ ከሆነ እንትን ማቻላችሁ አድ ማድረግ ትችላላችሁ ማለት ነው የራሳችሁ ቲቪ ሾው ምናምን ብዙ ነገሮች አሉ ያ ፕሌይ ዊዝ ኢት ከዛ GTA ዳውንሎድ ካረጋችሁ በኋላ ብላችሁ አዳምጡ ሰው ኢፒክ አካውንት ሊኖራችሁ ይገባል ኢፒክ ወይ ደግሞ ኢፒክ ጌምስ ብላችሁ ዳውንሎድ አድርጉት ከዛ በኋላ ራሱ ወይ ከፍትላችኋል ከሌለ ደግሞ በሌላ መንገድ ታገኙታላችሁ ማለት ነው ኢፒክ ጌምስ ሚል ፋይል ያስፈልጋል የቱ ጋር እንደሆነ በስርዓት አሳያችኋለሁ one by one ማለት ነው ሶ እዚህ ጋር ከምትመለከቱት ፋይል ውስጥ መካከል እዚህ ጋር የምትመለከቱት አለ ፕሮግራም ፋይሊንግ የሚለው ሶ እዚህ ውስጥ ኢፒክ ጌምስ ሊኖራችሁ ይገባል ማለት ነው ስለዚህ ኢፒክ ጌምስ ብላችሁ አካውንት ክሬት ማድረግ ይጠበቅባችኋል ማለት ነው ኢፒክ ጌምስ ብላችሁ ወይ ደግሞ ራሱ ክሬት ያደርግላችኋል ግዴታ በኢፒክ በኩል መምጣት ስላለበት ማለት ነው ልክ ኢፒክ ጌምስ ስትከፍቱት ፋይል ውስጥ ዳውንሎድ ያደረጋችሁትን GTA አዳምጡ ይልብ ብላችሁ ዳውንሎድ ያደረጋችሁን GTA እዚህ ውስጥ ማስገባት አለባችሁ ማለት ይታያችኋል እዚህ ጋር ለምንድነው ምክንያቱም እቺ ፋይል ታስፈልጋለች እዚህ ጋር ያለችው ታያችኋለች እዚህ ጋር ያለችው ፋይል እቺ ፋይል ትፈልጋለች ስለዚህ ልክ ዳውንሎድ አድርጋችሁ ስትጨርሱ ፋይሉን ሰብስባችሁ ይሄኛው አይደለም ያልኩ ያለው ላሳያችሁ ይሄኛው አይደለም ፕሌይ ምናምን የሚለው አይደለም ፕሌይ GTA 5 የሚለው ሳይሆን ይሄኛው ፓርት ነው የምታስፈልገው ፋይል የትኛው ናት እቺኛው ፋይል ናት GTA 5 EXE የምትለው ፋይል ታስፈልጋለች ማለት ነው ስለዚህ መጀመሪያም እንደምታደርጉት ዘገመታችሁ ዳውንሎድ ታደርጋላችሁ ዳውንሎድ አድርጋችሁ ልክ 30 ምናምን GB ካለቀላችሁ በኋላ እቺን GTA የምትለውን ታወርዳላችሁ እዚህ ጋር GTA ታወርዳላችሁ ከዛ GTA ካወረዳችሁ በኋላ 5M የሚባል ሰርቨር አለ እዚህ ጋር ትመጡና 5M በጋዜት ቪዲዮ ሰርቻለሁ 5M .net ማትሻላችሁ .net ይሄኛም ሊንኩን ዲስክሪፕሽን አስቀምጥላችኋለሁ ያን ያህል መልፋት አይተጠበቅባችሁ ከዛ ይሄኛውን መታችሁ ደግሞ እዚህ ጋር ከፈለጋችሁ ደግሞ ሁሉ ጊዜ አር ነው መጫነው እንዳላቀም ለምዶብኝ ጎግል ትላላችሁ ከዛ ጎግል ላይ ከገባችሁ በኋላ እዚህ ጋር መታችሁ 5M ብላችሁ ሰርች አድርጋችሁ ማለት ነው 5M ትላልና ሰርች አድርጋላችሁ ማለት ነው 5M ሳረጉ እዚህ ጋር ይመጣላችሁ ማለት ነው ስክሪን እንደምትመለከቱት እዚህ ጋር ስክሪን ያርግላችሁ በደንብ እዚህ ጋር ከላይ እንደምትመለከቱት 5M ይመጣላችኋል ማለት ነው ሶ ይሄኛውን ትጫኑና እዚህ ጋር ልክ ስትገቡ ተመሳይ ነው ማለት አንድ ሰው ክሮም ይጠቀማል ሌላ ብራውዘሮች ተጠቀማላችሁና በዛ ምናልባት በዌብሳይቱ ከመጣላችሁ ኮንፊውዝ እንዳትሆኑ ነው እዚህ እንደዚህ ከመጣላችሁ ዲስክሪፕሽን ላይ ስለማስቀምጥና አልኳችሁ ታገኙታላችሁ ይሄን ካስቀምጣችሁ በኋላ ይሄኛውን ዳውንሎድ የምታደርጉት ማለት ነው ሶ መጀመሪያ ይሄን ማለት ያ ነው ይሄን ማለት ይሄ ነው ስለዚህ ለምሳሌ እንዳልተው ችግር የለም ሶ ይሄን ዳውንሎድ ካደረጋችሁ በኋላ ፋይሉ ኦልሞስት ዳውንሎድ ሊንካና ላሳያችሁ እዚህ ጋር ፖሊሲ ኦኬ ሶ እዚህ ጋር ፖሊሲ ይመጣባችኋል ይሄን አግሪ ትላላችሁ ማንበብ ካለባችሁ አንብቡ የሚነግራችሁ 5M እንዴት ነው ራን የሚያደርገው ሩሎች አሉት ህጎች አሉት
ተጨማሪ ደግሞ ለኮንተንት ክሬተሮች ማለት ሰርቨር ክሬተር የምትሆኑ ከሆናችሁና ተጫዋቾች ከሆናችሁ በደንብ ኦልሞስት ወደ ስንት ፔጅ ነው ወደ 8 ፔጅ የሚያህል ታነቡታላችሁ ማለት ነው ማንበብ ከፈለጋችሁ ያን ያህል ብዙም ቢግ ዲል የለውም ሶ ቴንክስ ፎር ምናምን ነገር ይላችኋል ከዛ ፋይሉን ዳውንሎድ አድርጋችሁ ፋይሉን ዳውንሎድ ታደርጋላችሁ አለቀ ቦም ዳውንሎድ በኔ ኢንተርኔት ካን ዩ ኢማጂን ስለዚህ ዳውንሎድ አድርጉት ከፍቷለሁ ማለት ነው ከዛ ዳውንሎድ ራን ታደርጉታላችሁ ነው ዳውንሎድ ስላደረኩት ራን እሺ ቆይ ራን ላድርገው ችግር የለም ሶ ዳውንሎድ ያደርጋል ከዛ እዚህ ጋር ዳውንሎድ ካደረጋላችሁ በኋላ እንደዚህ አፕዴት ያደርጋል ማለት ነው ያ ማለት ኦኬ ለነገሩ ነው ኮኔክት አድርጌዋለሁ ማለት ነው ለዛ መሰለኝ ሶ ምንድነው ይመጣና ምንድነው የሚያደርገው ይጠይቃችኋል ኮኔክት ካላደረጋችሁ ለዛ ነው ቆስሌው ከጠይቀኝ ናይስ ዋን ኦኬ ጠይቆኛል ማለት ነው ረጅም ተጠብቄው ነበር ግን ኦሬዲ ቶሎ ጨርሷል ማለት ነው እዚህ ጋር ነው ሁላችሁም ተጠየቁት አይታችሁታል እዚህ ጋር go to your game directly and select GTA 5 EXE to able to launch 5M ከላይ ስክሪን የምትመለከቱት GTA 5 ሌላ ነገር አልፈልግም GTA 5.e እዚህ ጋር EXE የምትለውን ፋይል ክሊክ አድርጉትና to able to launch the 5M ስለዚህ ይሄንን ላውንች ለማድረግ 5M ላውንች ማድረግ ከፈለጋችሁ ይሄንን እፈልጋለሁ ፋይል ነው የሚለው ስለዚህ ክሊክ ታደርጉታላችሁ ኦፕን ነው የምትሉት ላሳያችሁ በደም ይሄን ክሊክ ካደረጋችሁት በኋላ እዚህ ጋር ኦፕን ነው የምትነኩት ማለት ነው ልክ ኦፕን ስትሉት ለሚሾዩ ማለት ነው ልክ ኦፕን ስለው ቀጥታ ዳውር ማድረግ ሁለቱን አንዴ ባይን ያደርጋቸዋል ነው ስለዚህ ሁለቱም ሰርቨሮች አንድ ላይ ራን ያደርጋሉ ስለዚህ አፕዴት ያደርጋል ትንሽ ሜጋባይት ናት 400 ሜጋባይት ናት ካላችሁ ጀስት ዳውንሎድ ታደርጉት ካላችሁ ደግሞ ኢትስ አክቹሊ ፋይን ከዛ ልክ ዳውንሎድ አድርጋችሁ ከጨረሳችሁ በኋላ ቀጥታ ወደ GTA 5M ላውንች ማድረግ ይችላልችሁ ማለት ነው ሎጎዋ ጀስት እቺን ነው የምትመስለው ግን ብርቱካናማ አይነት ቫይብ ነገር ነው ያላት ከዛ ቀጥታ ከእንትን ካላችሁ በኋላ ስታርቲንግ ይላችኋል ዳውንሎድ አድርጋችሁ ከጨረሳችሁ በኋላ ቀጥታ እንደዚህ ላውንች ታደርጋላችሁ ማለት ነው ስለዚህ ዋላ ገባችሁ ማለት ነው ላይክ ብዙ ጣጣ ያስፈልገው ኢትስ ኢዚ እዚህ ገባችሁ ያሉትን ሰርቨሮች ይነግራችኋል ኦንላይን ምን ሰርቨር እንዳለ ኦልሞስት አሁን ወደ 2000 ምናምን ሰርቨር አለ የኛ የኢትዮጵያን ሰርቨራችን እንግዲህ ፍለፊት ይመጣላችኋል ማለት ነው ከፈለጋችሁ ዲስትራክት እንዳትሆኑ ለምሳሌ ፍለፊት ነው ያለ ነው ላይክ አሁን ሳሌ የሚባል ሰው ልክ ሲገባ ፍለፊት አዲስ አበባን አላየም እንበልና ፍለፊት ያየው ሌላ ሰው ነው ወይ ደግሞ ሌላ ሰርቨር ነው ማለት ነገር ወይ ደግሞ ምንም ነገር የለም እዚህ ጋር ብለን እናስብ እዚህኛው ትመጣውና እቺን ክሊክ ታደርጓታላችሁ ልክ ክሊክ ታደርጉት እዚህ ጋር አዲስ ትላላችሁ ማለት አዲስ ታደርጋችሁ ካለጋችሁ ማሻላችሁ ከዛ ፍለፊት ይመጣላችሁ የኢትዮጵያ ባንዲራ ከመጣላችሁ የሌጀንዳችሁ ሰርቨር ነው ማለት ነው ስለዚህ ትገባላችሁ ማለት ነው እዚህ ኮኔክት ማድረግ ይችላልላችሁ ኮኔክት ታደርጉት ቀጥታ ወደ ሰርቨሩ ትገባላችሁ ማለት ነው በጣም ብዙ ልፋት ነበረው በጣም ብዙ ነገር ነበረው ከሌላሽ ነገሮች ደግሞ ከ16 አመት በላይ ነው እዚህ ላይ መግባት የምትችሉት ይሄስ ነገር ደግሞ በጣም ያዘንኩ ነው ለምን እንደሆነ ወደፊት በደንብ አስረዳችኋለሁ ደግሞ በዚህ ቪዲዮ ካልተናዘዘ ካልተዘለዘ ካልተንዛዛ አስረዳችኋለሁ ማለት ነው ሶ አዲስ አበባ ላይ ሰርች ትመጣላችኋል ማለት ነው ለምሳሌ አሁን ፌቨራይት አይደለም ለኔ ፌቨራይት ላስወጣው ታውጡትና እንደዚህ ነው ከዛ ትመጣላችሁ አዲስ አበባ አዲስ በለክ ሰርች ባረን በኋላ መጣ ከዛ ልክ ፌቨራይት ታደርጉት ትመጡና እዚህ ጋር ኤቭሪ ታይም መጣችሁ ጀስት እዚህ ጋር ፌቨራይት የሚለው ስትነኩ ፌቨራይት የሆኑ ጌሞች ይመጣላችኋል ለምሳሌ አሁን ሌላ ሰርቨር ለምሳሌ ከነዚህ ካሉት ውስጥ ከዚህ ካሉት ውስጥ ለምሳሌ ኢትዮጵያ ባንዲራ የለም ላይ we are the first ከነካራሱ በእንትን ያሳየናል አዎ እነዚህ ሀገሮች አሉ ብዙ አይነት ሀገሮች እንግዲህ ጀርመን ፈረንሳይ ብራዚል በጣም ብዙ አይነት ሀገሮች አሉና ኢትዮጵያ we are the first I think ኢትዮጵያ ሰርቨር ኢትዮጵያ መጣ በቅርቡ እንግዲህ ብዙ ሰው ሲገባበት ኢትዮጵያ ባንዲራ ውስጥ ይገባል ማለት ነው ስለዚህ እኛ ደግሞ እናስገባዋለን ሪከርድ እንበጣጥሳለን ማለት ነው ብዙ ሰው ባላቸው አክቲቭ ባለው ነው የሚመደበውና ብዙ ሰው በእንግሊሽ ነው ስለዚህ የኔም እንግሊሽ ውስጥ ነው ለጊዜው የሚመደበው ማለት ነው ስለዚህ ትመጡና ፌቨራይት ማድረግ ይችላልላችሁ ከዛ አዲስ አበባ በቃ አለቀ ትመጣላችሁ ኮኔክት ማድረግ ብቻ ነው ከዛ ዳውንሎድ ያደርግላችኋል ቀጥታ ወደ ጌማችን ትገባላችሁ ማለት ነው በዚህ አይነት መንገድ ነው የሚሰራው ማለት ነው ሶ
ይሄ ነገሮች አሉት ማለት ስለዚህ በቀላሉ መንገድ ዳውንሎዳችሁ መቀላቀል ትችላላችሁ ሰርቨሩ ላይ ከገባችሁ በኋላ እንግዲህ ምን ይፈጠራል ምን ነገሮች የሚደረገው የሚለው እንግዲህ ትንሽ ኤክስፕሌን አድርግላችሁ ሰው ባጭሩ ለማስረዳት ያክል እንግዲህ መጀመሪያ GTRP ምን ማለት ነው ወይ ደግሞ GTA ሮል ፕሌይ ማለት ምን ማለት ነው RP ሲያጠር ነው ስለዚህ ሮል ፕሌይ ነው የሚባለው ሶ GTRP ማለት ምን ማለት ነው ወይ ደግሞ GTA ሮል ፕሌይ ማለት ምን ማለት ነው የሚለው አስረዳችሁ እንግዲህ GTRP ማለት ብዙዎች የምታውቋቸው ኢትዮጵያውያን አርቲስቶች አሉ ለምሳሌ አሁን በሪል ላይፍ ላይ ሌላ ካራክተር ነው ያላቸው ሌላ ካራክተር ሳይሆን ለምሳሌ የሌላ አይነት ስራ ዘርፍ ነው ያላቸው ለምሳሌ አሁን ኢንጂነር ሊሆን ይችላሉ ዶክተር ሊሆን ይችላሉ ምንልሽ ግን በትወና ላይ ደግሞ ሌላ ገጸ ባህሪ ነው ይጥት ማለት ተናዳጅ ተቆጪ ሊሆን ይችላል ወይ ደግሞ አማካሪ ሊሆን ይችላል ወይ ደግሞ አስተማሚ ሊሆን ይችላል ወይ ደግሞ ሀብታም ሊሆን ይችላል ወይ ደግሞ just ገንዘባቸው ለዛ ያለው ቻሌንጅ ሲያዩና ስለዚህ GTRP ማለት ደግሞ ያን ማለት ነው GTRP ወይ ደግሞ GTA ሮል ፕሌይ ማለት የናንተ ደግሞ ገጸ ባህሪ ውስጥ ገብታችሁ እንደመጫወት ማለት ነውና ሶ ለጌሚንግ ኮሚኒቲ this is the first invention ማለት ለምሳሌ አሁን ሌላች ጌሞች የታችሁት ከሆነ ለምሳሌ ፎርትናይት ላይ ምትጫወቱት ካራክተር ነው ዝምብላችሁ ብድግ አድርጋችሁ እንትና ነው የምታምሩ ስኪን እና ይሄኛው ግን it's different የምትሆኑት ካራክተር የምትለብሱት የምትጠጡት የምትበሉት የምታረጉት ምናምን ነገር ዲፔንድ ኦን ዩ እና ስለዚህ ያ ነገር እንግዲህ ኢፌክት ያደርጋቸዋል ማለት ነው ስለዚህ እንዴት አድርጌ ነው ማሳልፈው እንዴት ነው ማድረገው ነው ነገር የእናንተ ነው ምክንያቱም ፐርሰናሊቲ እንዳለውላ ይሄም ተመሳሳይ ነው ማለት ስለዚህ ሮል ፕሌያችሁን እናንተ ናችሁ ፐርሰናሊቲያችሁን የምትወስኑት የምታረጉት ነው ስለዚህ ማንም ሰው to the next ምን መፍጠር እንዳለበት ማንም ሰው አይወስንላችሁ ስለዚህ በእናንተ ነው ውሳኔ የሚሆነው እና RP ሞዶ ያን ፓርት ነው every time is fresh በቃ ልክ ስትገቡ ጌም ውስጥ everything is fresh በቃ ስቲል እየተጫወቱ ልታገኛቸው መስሎ ሰዎች አሉ ተዋወቃላችሁ ምን ትላላችሁ ትጠይቃላችሁ ስራዎች ያሳያችኋል ምን ትላላችሁ ነው ኤክስፒሪየንስ ታደርጋላችሁ ሌሎች ላይ ደግሞ ነው ሲመጣ ነው በሌላ በኩል ደግሞ ኤክስፒሪየንስ ታደርጋላችሁ ብዙ ነገሮች ይፈጠራሉ ማለት ነው ሰው ሞዶ ነገር ፓርት እና እንትኑ በዛ መንገድ ነው ማለት ነው ሰው አበዛው መሰለኝ ሰው በተጨማሪ ደግሞ እንዴት ነው ለኮንተንት ክሬተሮች ነገር ሰፖርት የሚያደርገው የመጨረሻው ቶፒካችን ነው እየጨረስኩ ነው ለኮንተንት ክሬተሮች ወይ ደግሞ ለአዳዲስ ዩቲዩበሮች ለምሳሌ አዲስ ጀማሪ ናችሁ እንዴት ነው ማድረገው ላይክ አይ ዶንት ኖ ላይክ ምን ማድረግ እንዳለብኝ እንዴት መጀመር እንዳለብኝ ካላችሁ ደግሞ ዊጋችሁኛ በደንብ አስበንበት በደንብ ሰርተንበት ነው የመጣ ነው ማለት ነው አንድ ሰው ኮንተንት ክሬተር ወይ ደግሞ ዩቲዩበር መሆን ከፈለገ በተለይ እኛ ሰርቨር ላይ ማለት ነው ከኛ ጋር ተያያዥነት ከሆነ በሌላ ጌሞች አይደለም ከኛ ጋር ተያያዥነት ያለው ኮንተንት ክሬተር ከሆነ ሙሉ ለሙሉ ስትሪም ማድረግ ከፈለገ እንግዲህ በቲክቶክም ሆነ በዩቲዩብ እንዴት በሃይ ኳሊቲ በሎ ኳሊቲ OBSን ሌላ አይነት ስትሪም በየትኛውም ስትሪም ላይ ይችላል ሁሉም ነገር እኛ ራሳችን ስልጠና እንሰጣለን ማለት ነው በነፃ ምንም አይነት ነገር ፔመንት የለውም ምን የለውም ኤቭሪቲንግ ተምኔል እኛ ነው የምንሰራለት ኤቭሪቲንግ ኤዲት አድርገን ነው ከዛ በኋላ ደግሞ ማስተማር እንጀምራለን እንዴት ተምኔል መስራት እንዳለበት እንዴት አድርጎ ኮንተንት መስራት እንዳለበት ላይቭ ስትሪም እንዴት ኢንጌጅ ማድረግ እንዳለበት ኤቭሪ ሲንግል ቲንግ እናስተምራለን ማለት ነው ከ16 አመት ጀምሮ ሪኳየርመንቱ ብቻ ግን እድሜ ነው እድሜ 16 አመት በላይ መሆን አለባችሁ ለምን እንደሆነ ላይክ ከታች ያላችሁት 14 13 12 በጣም ለሁላችሁም ሪስፔክት አለኝ አይ ኖ ዩ ጂኒየስ በጣም ጎበዞች ናችሁ ግን አናን ነገር ላይ ፎከስ ማድረግ አለባችሁ አናን ነገር ላይ ደግሞ ማወቅ ያለባችሁና ማወቅ የሌለባችሁ ነገር የሚባል ነገር አለ ወይ ደግሞ ማቹር የምትሆኑበት ታይም አለ ብዙ ነገሮች ስላሉ ነውና ልክ እድሜያችሁ ከደረሰ በኋላ የ5M ሩል ቅድም እንዳሳያችሁ ሩሎች አሉት ከዛ ውስጥ ሩል ውስጥ ሲሪየስ RP የሚባል ከሆነ ደግሞ እንደዚህ ይሄ ፕሮግሬሽን ያለው RP ከሆነ 18 አመት በላይ ቢሆን ነው ብሎ የሚመከረውና ሪኳየርመንቱ ዛሬ ነው CFX ነው ያወጣው ስለዚህ በዛይነ መንገድ ካላደረኩት እናንተን ካላልኩት እንትን ያደርጋል ስለዚህ እኔ ደግሞ 16 ነው ያደረኩት ሲሪየስ RP ብለን ያወጣ ነው ነገር ግን ለምን 16 ካሉኝ እንግዲህ ያው የኔ ምላሽ የሚሆነው ገና ናቸው ማለት just ሁሉም በዚህኛው እድሜ ደረጃ ነው ግን ዳይር ማቹርድ እና በደንብ ትላሉ ሚሊዮን ነገር ፕሬዘንት ማድረግ ስለምችለውና ከ16 አመት በላይ እስከ 99 እድሜ እስከ 100 ከፈለጋችሁ 200 ከደረሳችሁ እድሜ ጸጋ ነው መግባት መጫወት ትችላላችሁ ማለት ምንም ሌላ ሪኳየርመንት የለውም መግባት መዝናናት ትችላላችሁ ማለት ነው ግን ሪኳየርመንት ሁለተኛው ሩል በደንብ አንብቡ ሩል ዲስኮርድ ላይ ያለላችሁ ዲስኮርዱን ሊንኩን ዲስክሪፕሽን ላይ አስቀምጥላችኋለሁ እሱንም ገብታችሁ በደንብ ሩሉን ማንበባችሁ እንዳትረሱ ሩል በደንብ ካነበባችሁ that will help you a lot በጣም ብዙ ነገር ያግዛችኋል በሰርቨሩ ላይ ባላ ለመደረግ ፐርማነንታሊ ቴምፖራሪ ነው ይችላል ፐርማነንትሊ ቴምፖራሪ ባላ ተደረጉ እንድትችሉ ብዙ ነገሮች ያግዛችኋል ማለት ነው ስለዚህ ሩሉን አንድ ባንድ ለመረዳት ሞክሩ ማለት ነው ሌላኛው ደግሞ በጨዋታ ላይም ሩሎቹን እየሰማችሁ ምን ያላችሁ እኛም ስቶሪዎች ስለምንሰጥ በደንብ ይተረዳችሁ ትመጣላችሁ ማለት ነው ስለዚህ አንድ ሰው እንደገባ እኔ አሁን አላልሻችሁም ለሁላችሁም ሪስፔክት አለኝ ከሪስፔክት ቀጥሎ ደግሞ ሁላችሁም በተመሳሳይ አይን ነው የምናየው ማለት ነው
እንትና 100 ሰብስክራይበር ስላለው እኛ ቻናል ላይ ስለገባ እኛ ሰርቨር ላይ ስለገባ የተለየ ትሪትመንት የተለየ እንትን የሚባል ነገር የለም። አንድ ሰብስክራይበር ስላየው እንትና የሚባል ነገር የለም። ሁላችሁም ከተማ ላይ እስከገባችሁ ድረስ ሁላችሁም እኩል ናችሁ። ሁላችሁም እኩል ነው ራን የምትደረጉት ማለት ነው። ስለዚህ በዚህ አይነት መንገድ ነው የሚሰራው ማለት ነው። ስለዚህ ኮንተንት ክሬተር ከሆናችሁ ኤቭሪቲንግ ገና ሰፖርት እንዴት ነው ዲስክሪፕሽን የሚሞላው ምናምን ነገር የሚለው ራሱ ኤቭሪቲንግ በደንብ ስልጠና እንሰጣለን ማለት ነው። ሌላኛው ደግሞ እንደ ማጠቃላይ እንዲሆን ለሁሉም ሰው ሳይሆን ለረጅም ጊዜ ይሄ ነገር የሚጀምረው ከ2 ወር በኋላ ነው የሚሆነው ማለት ነው። ከ2 ወር በኋላ እንግዲህ ማንኛውም ኮንተንት ክሬተር በጣም አሪፍ አርፒ ካደረገ በተለይ ይሄንን አይነት ኦፖርቹኒቲ የምታገኙት በደንብ አርፒ የሚያደርጉ ሰዎች ናቸውና ስለዚህ በደንብ አርፒ የምታደርጉ ተጫዋቾች ካላችሁ እንግዲህ እንደነገርኳችሁ ፕሮሞሽኑን ታገኛላችሁ። ፕሮሞሽን ሳይሆን ጀስት እንዴት አድርጋችሁ ራሳችሁን ዴቨሎፕ ማድረግ እንደምትችሉ በደንብ ስልጠና ይሰጣል። ሁለተኛው ነገር ላይ ደግሞ የፔመንት ሲስተም ይዘጋጃል ማለት ነው። እዚህ ጋር ስክሪን ላይ ለማሳየት እሞክራለሁ። በጣም ቻሌንጅ ካደረጉኝ ማፕ ሰራ በጣም ቻሌንጅ ካደረጉኝ ነገሮች ውስጥና ዋነኛውና መጀመሪያው ነገር በጣም ትልቁን ቦታ የሚይዘው መኪና ክሬት አድርጎ ወደ ማፕ ማስገባት ወይ ደግሞ ኢምፖርት የሚደረጉ መኪኖች አሉ። እነዛ ላይ ሲኤፍኤክስ ያወጣቸው ህጎች ልክ እኔ ጨረስኩ ምናምን ብዬ ቆይ በዚህ ሰዓት ነው ምናምን ነገር ብዬ ባደረግኩበት ሰዓት ላይ ያጋጠመኝ ነገር ምንድነው ሲኤፍኤክስ ኮንተንት ክሬተር ለሆናችሁ ወይ ደግሞ ለዚህ እንትን ሆናችሁ ይሄ ነገር መቀየር አለባችሁ፣ ይሄ ነገር መለወጥ አለበት። እንዴት ነው ለምንድን ነው ይሄ ነገር የመጣው ማለት ጂቲኤ ውስጥ ልክ ላምበርጊኒ ሆነም ቡጋቲም ሆነም ብቻው ማንኛውም አይነት ትላልቅ የሆነ የካምፓኒ ያላችሁ ስሞች የምትጠቀሙ ከሆነ ጂቲኤ ሰብስክሪፕሽን መክፈል አለባችሁ። ስለዚህ ምንድን ያደረግነው ማለት ነው ሲኤፍኤክስ ይሄን ህግ ሲያወጣ እንግዲህ ቀጥታ ሰብስክሪፕሽን መግዛት ይጠበቅብናል ማለት ነው። ወይም ደግሞ መኪኖች መገልገል አትችሉም ማለት ነው። የምትጠቀሙት የድሮ ጂቲኤ ላይ ያለው የራሱን ነው። ስለዚህ ሰብስክሪፕሽኖች መግዛት ነበረብን። ሰብስክሪፕሽኖቹን ገዛን ማለት ነው። ያ ማለት ሁለት ነገር ነው የምንከፍለው ማለት ነው። የመጀመሪያው ለመኪኖቹን ሞዴል ለሚያደርጉ ሰዎች እነሱ መከፈል አለበት እንደ ክሬዲት ማለት ነው። ሁለተኛ ደግሞ ለካምፓኒው ለቡጋቲ ይችላል በየትኛውም ማየት መኪና ክሬተር ላደረጉት በሰማቸው ተጠቀሙ ለነሱ መቀበል አለባቸው። ስለዚህ ለማፑ ላይ ለሚገቡት ማንኛውም አይነት መኪኖችና እንግዲህ ያናን ተጠያቂ ይኖራል ማለት ነው። ስለዚህ አሁንም ቢሆን መኪኖች ኢምፖርት የሚደረጉበት ሲስተሞች እንግዲህ እየተሰራበት ነው። በየጊዜው በየሳምንቱ አዳዲስ መኪኖች እንለቃለን፣ አዳዲስ መኪኖች ይገባሉ፣ አዳዲስ መኪኖች ይኖራሉ ማለት ነው። ቀድማችሁ መግዛት እንትን ማለት ኤክስፒሪየንስ ማድረግ የእናንተ ፋንታ ነው ማለት ነገሮችን ማድረግ የምትፈልጉ ከሆነ ይህ ሲስተም እንግዲህ ምን ላይ ያመጣዋል ማለት ነው። በቀጣይ ደግሞ እናንተ ደግሞ ሌላ የምታገኙት ደግሞ ትልቁ ቤኔፊት ምንድነው የራሳቸው የሆነ ክሬተር ኮድ እና ሰፖርቲቭ ክሬተር ይኖራቸዋል ማለት ነው። ማንኛውም ሰው እኛ ጌም ውስጥ የተለያዩ ማቴሪያሎች የሚገዛ ከሆነ ቅድም እንዳስረዳሁት መኪኖቹም ሊሆን ይችላል፣ ቤቶችም ሊሆን ይችላል፣ ምንም ማየት ሲገዛ በጊፍት ካርድ ሲስተም ይዘጋጃል ማለት ነው። ስለዚህ ስትሬት ኢንካም ይኖራቸዋል ማለት ነው። ትክክለኛ ገንዘቦች ማግኘት ይችላላችሁ ማለት ነው። በእናንተ ኮድ በኩል ሌሎች ተጫዋቾች ምናምን ነገር የሚመጡ ከሆነ ኤቭሪቲንግ ይሄ ሲስተም ኦልሬዲ ጨርሼዋለሁ፣ ኮድ አድርጌ ሰርቼዋለሁ፣ ኤቭሪቲንግ አልቋል። አንድ ሰው ነገር ሲገዛ ምናምን ነገር የሚለው ሲስተም ኤቭሪቲንግ እንደ ፎርትናይት እንደ ጊፍት ካርድ እንደሚሰራበት ኤቭሪቲንግ ሲስተም ተዘርግቷል። ምክንያቱም ይሄ ሲስተም የሚሰራው ሰብስክራይበር ሪኳየርመንት አያደርግም ምናምን ነገር አሁን ባለው ጊዜ ማለት ነው። ከአንድ ወር በኋላ ባለው ጊዜ ውስጥ ሰብስክራይበር ሪኳየር አያደርግም። ትክክለኛ አርፒ ብቻ መጫወት ነው የሚጠበቅባችሁ እና ደግሞ ስትሪም እና ቪዲዮዎች መልቀቅ ነው የሚጠበቅባችሁ። እነዛን ካደረጋችሁ በተጨማሪ በጣም ደጋግሜ ልላችሁ የምፈልገው ነገር ናዲ ኤፍኬ ሰራው ማፕ ናዲ ኤፍኬ ሰራው እንዳትሉ። በቃ አዲስ አበባ አርፒ ነው መጫወት ፈልገው አዲስ አበባ ከሱ ጋር ብቻ አገናኙት፣ ከኔ ጋር እንዳታገናኙት ወይ ደግሞ ከኔ ጋር እንዳትሉት። ምክንያቱም ይሄ እኔን ፕሮሞት እንድታደርጉኝ ሲሆን እናንተ በደንብ እንድታደርጉበት ነው። አዳዲስ ኢንፎርሜሽን ካሉ እኔ ቻናል ጋር መታችሁ ነው የምታዩት፣ ወይ ደግሞ ነገር ከተፈጠረ እኔ ጋር መታችሁ ነው የምታዩት እንጂ ናዲ ኤፍኬ ሰራው ማፕ ናዲ ኤፍኬ እንትን ያለው ሰርቨር እንደዚህ ሳይሆን አዲስ አበባ አርፒ ለመጀመሪያ ጊዜ ያሳለፉት ኤክስፒሪየንስ ምናምን ይሄ ጀስት ኤፒሶድ 1 ኤፒሶድ 2 ኤፒሶድ 3 እንደ ፊልም ራሱ እንደ ትሬለር ብዙ ነገር መስራት ትችላላችሁ። እናንተ ምርጫ ነው። ስለዚህ በዛ አይነት መንገድ እንግዲህ ኮንተንት ክሬት ማድረግ ትችላላችሁ። ኮንተንቶቻችሁን በደንብ ማሳደግ ትችላላችሁ ማለት ነው። ከኛ ጋር አሁኑኑ መቀላቀላችሁ እንዳትረሱ ማለት ነው። ለአዲስ ጌመሮች ለአዲስ ኮንተንት ክሬተሮች ብዙ ነገሮች ያመጣል። አሁንም እኔም ከልቤ በጣም አዝናለሁ። ለምን በፒሲ ብቻ ስለሆነ አላሻችሁም። በሌሎች ቢሰሩና በሌሎች ብትገቡ ለምን በጣም ኢትዮጵያ ውስጥ ቁጥር ስፍር የለውም። ፕሌይስቴሽን 4 ያለው ፕሌይስቴሽን 5 ያለው ቁጥር ስፍር የለውም ስልክ ያለው በነዛ ቢሰራ በጣም ደስ ይል ነበር። አሁን ደግሞ ለጌሚንግ ወደ ፒሲ ደግሞ ብዙ እየመጣ ነው። አንድ አድቫንቴጁ ምንድነው በፕሌይስቴሽን መሆን ባለመሆን በፒሲ መሆኑ አድቫንቴጁ ስትሪም ማድረግ ትችላላችሁ፣ ሪኮርድ ማድረግ ትችላላችሁ። ብዙ አይነት ነገሮች አሉ። አሁን ያሳያችሁ ጀስት ኖርማሊ ነው። ወደ ውስጥ ገቡ ግን
ቤስት ካሜራ ሲስተም እንዴት አድርጋችሁ ኤዲት እንደምታደርጉ እንዴት አድርጋችሁ ነው የምትፖስቱት እንዴት ኤቭሪቲንግ ስለምንሰጣችሁ ስልጠና የዛን ተካፋይ መሆን ትችላላችሁ ማለት ነው። ያው ጋይስ እንግዲህ ዛሬ ቪዲዮ ይመስል ነበር። እስከዚህ ሰዓት ስላያችሁኝ በጣም አመሰግናለሁ ማለት ነው። አሁንም ቢሆን ሰፖርታችሁ እንዳይለየኝ 5 ሰብስክራይበር ደርሰናል። ኦሮሚዲ ይሄን ቪዲዮ እያያችሁት ከሆነ እንግዲህ 5 ቁጥር ሞልታለች ማለት ነው። በእናንተ ምክንያት ነው የዚህ አባል ስለሆናችሁ እንግዲህ በጣም አመሰግናለሁ። ሰፖርታችሁ ከልብ አመሰግናለሁ ማለት ነው። በቀጣይ በሌላ ባሪ ቪዲዮ እስከማገኛችሁ ነገ ወይ ከነገ ወዲያ እንግዲህ ደግሞ ማፕ ፐብሊሽ ይደረጋል ማለት ነው። ስለዚህ ይህ ቪዲዮ ፖስት በሚደረግበት ቀን ቀጣይ ላይ እዚህ እንግዲህ ማፕ እንግዲህ ፖስት ይደረጋል ማለት ነው። ሁላችሁንም ስለ ሰፖርታችሁ በጣም ከልብ አመሰግናለሁ ማለት ነው። በቀጣይ ቪዲዮ እስከማገኝ ሰላም ሁኑልኝ።